ነገሩ አሉን። ወዲያው ደግሞ ወደዚያ ሄድን። ከቀኑ 6 ሰዓት አዲስ አበባ ገባን። ከዚያው ደግሞ ፓትርያርኩ ጋር ገባን። እሳቸውም አዝነው ጸሎት አድርገው እንግዲህ እግዚአብሔር ከእናንተ ጋር ይሁን፣ እነሱን ነፍሳቸው ይማር፣ የሚቻለን እናደርጋለን አሉን። ከዚያ ደግሞ አቡነ አብርሃም ጋር ገባን። እሳቸውም እንደዚሁ በጣም አለቀሱ፣ አዘኑ። እንግዲህ ለማህበረ ቅዱሳንም ንገሩ፣ እኛም ደግሞ በሚቻለን ያህል እንጮሃለን። እንግዲህ ለማንኛውም እግዚአብሔር ይርዳን። እናንተም ጸሎተ ማርያም የደገማችሁ ገዳሙን ጠብቁ። አሁን አስከሬናቸው ወጥቶ ወደ ገዳሙ እንዲቀበል እናደርጋለን፣ የሚቻለን ያህል እናደርጋለን፣ ወደ መንግስትም እንጮሃለን ብለው እሳቸውም አዝነው በዚሁ መልክ የተወሰነ ሰዓት ጸሎት አድርገውልን ከዚያ ወጣን። ተመልሰን ደብረ ዘይት ማታ ከምሽቱ 1 ሰዓት ምናምን ገባን እና እዚያው እንግዲህ ያለቅስን አደርን። ደብረ ዘይትም ያሉ የደብረ ዘይት ከተማ ክርስቲያኖች ሁሉ ተሰብስበው ከኛ ጋር ነው እዚያ ያደሩት። ጠዋት እንግዲህ እኔ አሁንም ደግሞ የማህበረ ቅዱሳንን ሳይነገር ነው ያደረው።